ማሜ ደግሞ የምንም ባኑ አሁን እናት አለ ምን ሆንሽብኝ? እንጃኔ ብቻ ልቤን ፍራት ይለኛል። ያይኔ ማረፊያ የሚለው አንድ ልጅ ከፊቴ ድቅን እያለ እያየሁ የማላይ እየሰማው ማልሰማ አድርጎኛል። ይኸው እንደ ቀልድ አመታት አለፉ የወላድ መካን ሆኜ። ማሜ ደግሞ ለምንም ባይሆን ቃል ታወሪያለሽ። እኔስ ቢሆን ልጅሽ አይደለሁ? እንዲህ ባልሽ ቁጥር ምን ያህል እንደሚከፈኝ እያወቅሽ። አይዳርም አሁን እውነት አንቺን ልጅ አይደለሽም ምን ይመስልሻል? እስከ ዛሬስ በህይወት የመኖር ምክንያት ማን ሆነና? እንዲያው ግን ይህን ሁሉ አመታት ይሙት ይዳን ሳላውቅ በቀጽበ ተስፋ እየኖርኩ ነው። አንዳንዴ ሞቷል ብዬ እርሜን እንዳላወጣ ድንገት ቢመጣላለሁ በህይወት አለ ብዬ እንዳላስብ ደግሞ እስከ ዛሬ እንዴት ሊፈልገኝ አልመጣም ብዬ ግራ ተጋብቼ እኖራለሁ። ይገባኛል። በዚህ መሃል ግን አንቺ እየተጎዳሽብኝ ነው። ስንት አመት በይመጣል ተስፋ መጠበቅ ከባድ ነው እናቴ። ያለ ነገርም አይደለም ድንገት ፊቴ ብቅ እያለ ሆዴን የሚያባባል በዚህ በክረምት ወቅት ነው የተለየ። ክረምት በመጣ ቁጥር ያን ጊዜ ያስታውሰኛል። የወሰደውን ልጄንም እንዲመልስልኝ አጥብቄ ጠይቀዋለሁ። ይኸውልሽ ማሜ አንቺ ውስጥ ጥብቅ የሆነ እምነት አለ። እምነትሽ ደግሞ ምኞትሽ ነው ይሳካል። ለሊቱ ቢረዝም መንጋቱ አይቀርም ይባል የለ? እኔ ያ ሰው ነኝ። ስራዬ ከግብሬ ጋር አልተገጣጠመም። ስህተት በፈጠረው እልፍ ስህተት ስጋዊ ፍላጎቴን ለማሟላት ከአእምሮዬ ጋር የተጋጨው በህሊና ወቃሽነት ታጥሬ የከሰረ የህይወት ዓመታትን የማስተናግድ ሰው ነው። ህይወቴ ክረምትን ይመስላል። በጠቆረው ሰማይ ስር እንደ ዶፍ በሚወርደው የልብ ስብራት ዝናብ የበዘበዝኩኝ በአስገምጋሚው ህሊና ወቃሽ መብረቅ የተፍረከረኩኝ ኃያል በሆነው አጥንት ሰርስሮ የሚገባው የጸጸት ፍርድ የተንዘበዘፍኩኝ ከዓመት ዓመት በማያባሉ አስፈሪ ክረምት አጥሬ ጸደይን የምናፍቅ መስከረሜ ያልጠባ ብኩን ሰው ነኝ። ዘይድ አለሚ ነፍሱ እኮ አለች። በተደጋጋሚ ትንፋሹን አዳምጬዋለሁ። ነፍሱ መኖሯን ማንም እየተመለከትኩት አይደል? ይልቅስ የሰው ሀገር ሰው ቤታችን ሸንከፈን ኋላ እጃችን ላይ እንድ ነገር ቢሆን እዳውለኛ ነው የሚተርፍ። ኧረ ተይ አለሚ፣ ኧረ ተይ። ቆይ አሁን ለምን ይዘው መጣ ነው እንዴ? እኔ እኮ እንደው ጠጉረ ልውጥ መሆኑን አይቼ እንደው በዚህ በምሽት ግራ ከሚገባው ጅብ ከሚበላው እንደው መልካም መስራት መስሎ ነበር። እኔስ መቻ መጣኸው በሚል ሆነና ክርክሬ አንተ በመልካምነት ነፍሱን ለማዳን ብታመጣው ኋላ እንዴ እንደሆነ እጃችን ላይ ዳፍ ነው ይችላል። በስመ አብ ወወልድ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው አንቺ? ምን ነው እንዴ? ምኑን ከምኑ አገናኝተሽ ነው የምታወሪው? ምን ታመሪ? እውነትሽን እኮ ነው እኮ። ቆይ ሰውዬ የሆነ ነገር ቢሆን ምን ሊባል ነው? ምን እያልኩ አታንቀላፋለች አሉ። አንተ ሰውዬ ዛሬ በጤናማ አትመስልም። ይኸው ይነቃል ብለን ስንጠብቅ ግማሽ ሰዓት አለፈን። ወይ ካልሆነ ጤና ጣቢያ እንውሰደው ይሆን እንዴ? ጊዜውን እያየሽው መሽቷል እኮ። እንግዲያውስ የመንደሩን ሰዎች ሰብስበን መላክ አላችሁ ብናማከር ይሻላል። እሱም አይሆንም። ለምን ደግሞ የመንደሩን ሰው ሰብስበን ቢጠይቁንስ? ማን ብለው እንዴ? ማን ነው? ምንድነው? ምን አርጋችሁት ነው ብለው ቢያፋጥጡንስ? ይልቅ አለሜ እንደው ጸበል አንጭልኝማ የእግዚአብሔርን ስም እየጠራው ዳበስ 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 ስላርገው እንደው እሱ መድኃኒዓለም ምሕረቱን ያወርድለት እንጂ
ቆይ ብቻ መጣ ምን ተመሪ አንቺ ምን ተመሪ ጉድ ሆነናል አንቺ እንጃኒ ድንገት ነው ማንዘርዘር የጀመረው። ታዲያ ምን ቆመተኛል? እጁን ጠፍረህ ያዘው እንጂ ይሻላል እንዴ? ይሻላል እንደው ምን ፍርጃ ነው? እስቲ ትንሽማ ጸበሉን ስጪኝማ። እሺ ጸበሉን ስጪኝ። አይዞህ ወንድም አለ አይዞህ። ሰላማዊ ስፍራ ነው የመጣው። አይዞህ እኔ ጎሽ የሚዘርጋው እባላለሁ። እሷ ባለቤቴ ምን ታመር ትባላለች። ይኸውልህ ወንድም አለ እኛ ከቦርሳ ውስጥ ምንም የነካነው ነገር የለም። ገና መንቃቱም አይደል? ማን ወንድም አለ እህል በአፍህ ገብቶ ከሆነ ኧረ ጨለጠልሽ። እስኪ ብትቶ ምን አለ ያፈር በበላ ውሃ ጥምቶት ይሆናል። ያፈር ወንድም አለ ማን ነበር ስምህን ያልከኝ? አይ ቶ አየኔ ነገር ለካ ስምህን አልነገርከንም። ለመሆኑ ምን እግር ጣለህ ወደዚህ መንደር? የምታውቀው ዘመድ አለ ወይ ባልንጀራ? ለነገሩ ከእኛ ጋር ይኸው ተዛምደህ የለም። በል እንግዲህ ተጫዋት እንደ ራስህ ቤት ይኸው። እሺ ይሄን ያህል የምናስጨንቅ ሰዎች አይደለንም። ተጫወት። አይ የሰው ሀገር ሰው መሆን ግራ ግብት ተብሎት እኮ ነው። እኔ አለቢ በያ ቶሎ በያ ቡናውን እስቲ ጨስ አድርጊበት። ቶሎ ሸተት ሲያደርጉ ይለቀዋል። ቶሎ በያ እስቲ ልጄን